بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم طيب ليلة دمو شفاعنا يعلن معلن شفاع ማለት ሽምግልና ማለት ነው አላህ Subhanahu Wa Ta'ala ሙእሚኖች ሆነው ወንጀለኞች ሲሆኑ በሌሎች ሙእሚኖች ደረጃቸው ከነሱ በሚበልጡ ወንጀላቸውን ሊያስመራቸው ሲፈልግ ያው ሸፋዓ የሚባለው ነገር ይሄ ነው እንዴት ለምሳሌ አንድ ሰው ወንጀለኛ ነው አንዱ ከመካከለ ከቤተሰብ ለምሳሌ ቁርአን ሐፊዝ ሊኖር ይችላል ጥሩ ሰው ስለዚህ ይሄኛው ወንጀለኛ አላህን ያመልካል ሙስሊም ነው ሽርክ አይሰራም ግን ወንጀል አለበት ስለዚህ የወንጀሉ በወንጀሉ ምክንያት ጀሃነም ሊገባ ነበር ይሆናል ይሄኛው ቁርአን ያሐፈዘው ቤተሰቡ ጥሩ ሰው ሽማግሌ ይሆንና አላህ ፈቅዶለት ጀሃነም ሳይቀጣ ጀነት እንዲገባ ሽማግሌ ይሆንለታል ሸፋዓ ማለት ይሄ ነው ግዟላ ትልቁ ሸፋዓ ሰዎች 50 ሺህ ዓመት ሙሉ አንድ ሜዳ ላይ ቆመው ይያሉ ነብዩ ሰለላሁ ዐለይሂ ወሰለም አማልደው ሽምግልና ሂሳብ እንዲጀመር ይጠይቃሉ ማለት ነው ይሄ ምልጃ ነው ግዟላ የመጀመሪያው ይሄ ነው እሳቸው ራሳቸው ቀጥታ አላህን ሂሳብ ይጀመር አይሉም ሱጁድ ወርደው አላህን የሚለምኑት አላህ ይፈቅድላቸዋል ከዛ ይጠይቃሉ ሂሳብ ይጀመራል ሁለተኛው ምልጃ ደግሞ የጀነት ሰው ጀነት ሲገቡ ሲሄዱ ጀነት በር ዝግ ነው እሳቸው እንዲከፈት ይጠይቃሉ ይከፈታል ሁለተኛው ይሄ የነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው ሁለቱ ለማንም አይሆንም ሌላው ግን ቅድም ያልነው ጀሃነም የተፈረደበት ሙስሊም ሆኖ ተቀጥቶ ጀነት ይገባ የነበረው ሽማግሌ የሆኑለትና ሳይቀጣ ጀነት እንዲገባ ወይ ጀነት ውስጥ ደረጃው ከፍ እንዲል እንደዚህ አይነት ሽምግልናዎች አሉ እነሱ የሚሆኑት መቼ ነው አላህ ሲፈቅድ ነው ለማን ነው የሚሆነው ለተውሂድ ለሙስሊሞች ተውሂድ ላላቸው ሰዎች ነው የሚያማልዱትም ተውሂድ ያላቸው ሰዎች ናቸው ከዚህ ውጭ በሽርክ ምልጃ አይገኝም ቀብር ይደቀርብ ስላረድክ ሽምግልና አታገኝም ነብዩ ሰለላሁ ዐለይሂ ወሰለም ድረሱልኝ ብለ ሽርክ ስለሰራ የነብያችን ሽምግልና አታገኝም ነብዩ ሰለላሁ ዐለይሂ ወሰለም አቡ ሁረይራ በኔ ምልጃ ደስተኛ መሆን ትፈልጋለህ ወይ ብለውት ምን ያለው ፈعني بكثرة السجود ያሉት ሱጁድ እያበዛ አግዘኝ አሉት ምን ማለት ነው ሱጁድ ማብዛት ሶላት ማብዛት ነው ሱጁድ ማብዛት ሶላት ማብዛት ነው ኢባዳ ስራ ማለት እኮ ነው የነብያችን ሰለላሁ ዐለይሂ ወሰለም ምልጃ ማግኘት ትፈልጋለህ ስገድ ጹም አላህ ያዘዘን ስራ ነብዩ ሰለላሁ ዐለይሂ ወሰለም ያዘዙን ስራ የደጋጎችን ምልጃ ማግኘት ትፈልጋለህ የነቢያትን የደጋጎች መልካም ሰው ሁን እዛለ ቁርአን ሐፍዝ ሶላት ስገድ ዘካውጣ ጥሩ ሰው ሁን የነሱን ምልጃ ታገኛለህ እነሱን በመለመን የምታገኘው ነገር የለም ይሄ እንዲያውም ሽርክ ነው የድሮዎቹ አቡ ጀህልና አቡ ለሃብ እኮ በዚህ ነው የሚያጋሩት ማን የፈጠራችሁ ብትላችሁ አቡ ጀህል ነብዩ ሰለላሁ ዐለይሂ ወሰለም ሲያሳድዱ የነበሩ ሊገሉ ሲሞክሩ የነበሩት አቡ ጀህልና አቡ ለሃብ እነዚህ መጥፎ ስም ይወጣላቸው ጀህል ማለት መሃይምነት ነው ለሃብ እሳት ነው ነበልባል እሳት በዚህ ቅጥያ ስም የውስካውን እየተረገሙ ይኖራሉ እነሱ ማን የፈጠረ ብትለው አላህ ይላል አንዳንድ ሰው በዚህ ብቻ ሙስሊም ይሆን ይመስላል ማን የፈጠረ ብትለው አላህ ይላል አላህ ነው የፈጠረው ይላሉ አርሽን የፈጠረው ሰማይን የፈጠረው አላህ ይላል ለምን ታዲያ ለሁበልና ለላት ትሰግዳለህ ስትለው እነዚህ እኮ ፈጣሪ ስለሆነ አይደለም እነዚህ አማላጆቻችን ናቸው ይላሉ አማላጆቻችን ሽማግሌዎቻችን ናቸው ለዛ ይላል ስለዚህ አሁንም ቀብር ይሄደ ደጋጎች ቀብር ያለ ነጃሺ ያለ ሾንኬ ያለ ዳና ያለ ቃጥባሪ አብሬት ያለ የትኛውም ቢሆን የነሱን ምልጃ ያገኛለሁ ብሎ በየቀብሩ መሄድ ለዚያራ ቀብር ያለ እዛ ቀብር ሄዶ ዒባዳ የሚሰራ ከሆነ ቀብሮችን የሚያመልክ ቀብሩን የሚለምን ከሆነ ይሄ ምልጃቸውን አያገኝም የደጋጎች ምልጃ አያገኝም ይሄ ጀሃነም ነው የሚሆነው ሽርክ ነው እዛለ ይሄ ትልቁ ሽርክ ነው ከሰምና የሚያስወጣ ነው ምልጃ ከፈለግ መልካም ሰው ነው ምልጃን ክድምኛ ነቢያት ያማልዳሉ ደጋጎች ያማልዳሉ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ዋናውን ምልጃሳቸው ይዛሉ ምንም አንክድምኛ ግን የሚያገኛት የተውሂድ ሰው ነው ሌላ ሰው አይደለም ያገኛል